ጠንካራ ሴት ማለት በጣም የምትወደውንና የምትፈልገውን ነገር መቶ የምትችል ሴት ናት። ሰላም የሚነሳሽንና ልብሽን የሚጎዳሽን ነገር መቶ ልመጂ። ዋጋሽን لهم مشوا فيه وإذا أظلم عليهم قاموا ولو شاء الله لذهب بسمعهم وأبصارهم إن الله على كل شيء قدير يا أيها الناس اعبدوا ربكم الذي خلقكم والذين من قبلكم لعلكم تتقون الذي جعل لكم الأرض فراشا والسماء بناء وأنزل من السماء ماء فأخرج الله أكبر تملكت وبت تملكت قرما مقس الله أكبر እንዴት አባታችሁ ነው የሚያምሩት። ይህን ቪዲዮ ግን የምትችሉትን ያህል አብዝታችሁ ኮፒ ሊንክ አድርጉልኝ። በደንብ ኮፒ ሊንክ ሪፖስት አድርጉና የጁምዓ መልእክት በወንድማችን ፈዋድ የውመል ጁምዓ ከቀናቶች ሁሉ በላጯ ቀን ነች አሉ የኛ ወድ ረሱል አለይሂ ሰላቱ ወሰለም። በጁምዓ ቀን አንዲት ሰዓት አለች አላህ ሱብሓነሁ ወተዓላ የባሪያውን ዱዓ የሚቀበልበት። እንግዲህ ወንድሞች ሁላችንም ብዙ ሐጃዎች አሉ። አላህ ያችን ይወፍቀና ያችን ሰዓት እንፈልጋት። እንግዲህ የኔ መልእክት ይሄ ነው ወንድማችን ኡስማን። ተደሞ ሄድና ጀለቢያህን ለብሰፋ ብለህ ጁምዓ መስለህና ቶሎ። እኔ ደግሞ መልእክቴ የዛሬውን ቲክቶክ ስክሮል ማድረጋችንን ትተን ወደ ዱዓ እንሰደፍና ያችን ሰዓት እንፈልግ። መቼም ሁላችንም ሀጅ አለብን። ሌላው ደግሞ ረመዳን እየመጣ ነው። ቁርአን ያልተመዘገባችሁ ምን ትጠብቃላችሁ? እዚህ ጋር ስልክ ቁጥር አለላችሁ፣ እየገባችሁ ተመዝገቡ። ከተማው ላይ ትዳር የፈረሰውን በጫት ነው። ስለዚህ እናት ከ2 ሜትር በላይ ውሃ ለመቅዳት መሄድ አልነበረባት። ይሄ ውሃ እንዲቆይ ያደረጋችሁት እናንተ ናችሁ። ጫት የሚባል ነገር ብታቆሙ ኖሮ ብዙ ውሃ ወላሂ ትቆፍራላችሁ። መንግስት ለብቻው ምንም አያረግም። እኛ ካልተባበርን፣ እኛ ከጎን ነው ካል ቢያንስ እንደው በሳምንት 5 ቀን የምትቆሙ ከሆነ እኔ ቃሙ ለማለት አይደለም፣ እየቀነሳችሁ ለማቆም ሞክሩ። ጥርሳችን አለቀ፣ አእምሮአችን ደከመ፣ ሰውነታችን ደቀቀ፣ ሰነፍ አደረገን፣ ወደ እርሻ ማያወጣንም፣ ያለ እድሜያችን ከዘራ ነው የሚያስይዘን። ሁላችሁም ሐጃችን እንዲወጣ ትፈልጋላችሁ አይደል? ኢንሻአላህ ሐጃችን እንዲወጣ ረካዓቴን ስገዱ ኢንሻአላህ። አላህ በሰላት እንጂ በጫት አይቀራረም። የሚያመረቅነን እኛ ሰላት ነው፣ የሚያመረቅነን ኡዱ ነው፣ የሚያመረቅነን ኢማን ነው። ለዚች ሀገርም የሚጠቅመው የሚቀምሰው አይጠቅምም። ብዙ ከተማው ላይ ትዳር የፈረሰው በጫት ነው። ስለዚህ አሁን እናንተ ያው በወንድሜ በኩል አላፊያችሁ ነው። ሌላ ታሪክ እየሰሩ ነው። ለሌሎችም ፈልጉ ዋሲ ላይ ነው የምፈልገው። ስለዚህ ኢንሻአላህ አላህ ያሳልን። የጫት ማሐባ አላህ ይቀልል። እንኳን ሐጃ ሊያወጣ ጥርሳችን አውጥቶ ጨርሶብናል። አላህ በቃችሁ ይበለን። ጥርሳችን እንደነቀለው አላህ ይቀልል። ከልባችን አላህ ያሳልን። አላህ ይቀልል። ወተት ጠጡ። የጫቱ ዋጋ አንድ ላም ብትገዙ ጧት ወተት ማታ ወተት ነቃትሉና ፊታችሁ ራሱ የስጋ ቤት አምፖል ነበር። አሁን ጭምር ዳረገን እኮ ላይ ምን እስከሚሆን ድረስ ነው። አላህ ያሳልን። አላህ ያሳልን። አላህ ያሳልን። አላህ ያሳልን። አፋችን የሚያምር ምላሳችን የሚያምር ቀልባችን የሚያምር ሚስት ጋር ስትቀርብ የምታምር አላህ ያድርጋት። ደግሞ ጫቱ ከተነሳ ሲደመር ደግሞ ውሃው ከገባ ባልም ቆንጆ ሚስትም ቆንጆ ማሻአላህ አላሁ አክበር ይጓጓል። በቃ ሚስት የመጣች ብሎ ይጓጓል። አሁን ግን እሷ አትጓጓም። ለምን? ከነጫቱ ጋር የሚመጣው እሷ። አላህ ሰብር ይስጣል። ሰላም አላህ ፈተክር አላለም እንዴ? ታዲያ ለምንድን ነው እኔን የምትሰድቡኝ? ለምንድን ነው እኔን ልትመቱኝ የምትፈልጉት? ወንድሞቼ እኔ ቁርአን ቀርቼ አይደለም፣ ወላኪን ግን የሰማሁትን ማሰማት ስላለብኝ ነው። ፈተክር ብሏል አላህ። ረሱልም ደግሞ በሊጉ አኒ ወለው አያ፣ አንድም አያቱን ለኡመት ያስተላለፈ ከኔ ጋር ጀነት ላይ ነው። ያ እኽዋን ተው እንጂ እኔን መደገፍ ነው እንጂ የሚገባችሁ እኮ ሱብሃንአላህ። ይሄኔ እኮ እኔ ብትደግፉኝ የትና የት ደርሳለሁ? የማስጠት ፍላጎቴ ይጨምራል። ግን ስታስፈራሩኝ ይደብራል፣ ስትሰድቡኝ
ይደብራል። እኔ ሲጀመር እናንተ እንድትወዱኝ እናንተ እንድታመጉሱኝ ብዬ አይደለም ዳዕዋ የምሰጠው ማለት ነው። የኔን ውስጥ አላህ ያውቃል። ብናገር አያምኑኝም። ወላኪን ግን አላህ የኔን ውስጥ ስለሚያውቅ እኔ የእናንተን ፎሎ ገሃነብ ይግባ የእናንተ ላይክ ቆሮንጦስ ይግባ እኔ አታድርጉኝ አልፈልግም። ወላሂ አልዓዚም ግን ከዛሬ በኋላ እኔ ሲጀመር ዳዕዋ አልሰጥም።